አሁን ሰዓቱ ኤክስትራ ከሪኩላር መስሪያ ሰዓት ነው። 11ኛ ክፍል ከሆናችሁ እዚህ ክረምት ላይ ብዙ አክቲቪቲዎች ላይ ለመሳተፍ አቅዳችኋል ብዬ ተስፋ አረጋለሁ። እዚህ ቪዲዮ ላይ አይቪ ሊግ የገቡ 3 ተማሪዎች ኮሎምቢያ፣ ኮርኔል እና የል ዩኒቨርሲቲ ማለት ነው የገቡ 3 ተማሪዎችን የሰሯቸውን 10 ኤክስትራ ከሪኩላር አክቲቪቲዎች እናያለን። ቶፕ ትምህርት ቤት የሚገባ ተማሪ ምን ነገሮችን ሰርቶ ነው የሚገባው የሚለውን እንድታውቁ እዚህ ቪዲዮ ላይ ብሬክዳውን እናደርገዋለን። እነዚህ ተማሪዎች አክቹዋል እኛ ጋር የነበሩ የኛ የተለያዩ ፕሮግራሞችም ላይ የተሳተፉ ተማሪዎች ናቸው። ወደ ቪዲዮ ንግባ። ኮሎምቢያ ዩኒቨርሲቲ በገባው ተማሪ እንጀምር። ይሄ ተማሪ 10 ኤክስትራ ካሪኩላር አክቲቪቲ ነው ያስገባው። ኮመን አፕ ላይ የሚፈቀድላችሁ እስከ 10 ኤክስትራ ካሪኩላር አክቲቪቲ ነው። 10ሩንም ተጠቅሟል ይሄኛው ተማሪ። ሁሉም አክቹዋሊ 10ሩንም ተጠቅመዋል። ትምህርት ቤት ውስጥ በሰራቸው አክቲቪቲዎች እንጀምር። ትምህርት ቤት ውስጥ 3 የተለያዩ አክቲቪቲዎች አሉ። የመጀመሪያው የአድቫንስ ማቴማቲክስ እና ኦነርስ ክለብ ፕሬዚዳንት ነበረ። ከዛም አልፎ የስቴም ክለብም ፕሬዚዳንት ሆኖ አገልግሎ ነበር። አራቱንም የሃይስኩል ዓመታት ባይሆን አንዱን ዓመት ላይ የስቴም ክለብ ፕሬዚዳንት ሆኖ አገልግሎ ነበረ። ከዛም አልፎ ኮዲንግ ላይ ፓሽን ስለነበረው ኮዲንግ ኢኒሺየቲቭ የሚባል ፕሮግራም ጀምሮ ትምህርት ቤት ውስጥ ያሉ ተማሪዎችን ኮዲንግ ላይ ያሰለጥን ነበር። በትምህርት ቤት ደረጃ እነዚህን 3 ነገሮች ይሰራ ነበር። 3ቱንም ኮመን አፕ ላይ ጠቅሷል። የተሳተፈባቸውን ፕሮግራሞች ደግሞ ስናይ YYAS የሚባለው የል የሚያዘጋጀው ፕሮግራም ውስጥ አክሴፕታንስ አግኝቶ ተሳትፎ ነበረ። YYAS ሃይሊ ሴሌክቲቭ እና ሃይሊ ኮምፒቲቲቭ የሆነ ፕሮግራም ነው ለ10ኛ እና ለ11ኛ ክፍል ተማሪዎች። ከዚህ በፊት ስለሱ ፕሮግራምም የሰራነው ቪዲዮ አለ። እሱን ቪዲዮ ሄዳችሁ ማየት ትችላላችሁ። እዚህ ፕሮግራም ውስጥ ግን መግባት ችሎ ነበረ። 11ኛ ክፍል ክረምት ላይ እዚህ ተሳትፎ ነበረ። ይህም ትልቅ የሚጠቅመው ነገር ነው 12ኛ ክፍል አፕላይ ሲያደርግ እና ያው ጠቅሞትን ኮሎምቢያ ዩኒቨርሲቲ መግባት ችሏል። ከዛም አልፎ ደግሞ አዲስ ኮደር የሚባለው ፕሮግራም ውስጥም ተሳትፏል። አዲስ ኮደር በየዓመቱ የሚዘጋጅ ክረምት ላይ ተማሪዎችን በኮዲንግ የሚያሰለጥን ፕሮግራም ነው። 11ኛ ክፍል ክረምት ላይ እዚህ ፕሮግራም ላይ መሳተፍ ችሎ ነበረ። ከዛም አልፎ አንድ ኤምዩኤን ፓርቲሲፔሽን ነበረው። ኤምዩኤን ማለት ሞዴል ዩናይትድ ኔሽንስ የምንለው ነው። እነዚህ ፕሮግራሞች ቤዚክሊ ከተለያዩ ትምህርት ቤት የመጡ ተማሪዎችን አንድ ሀገር ወክለው ዲስከሽን እያረጉ ዲቤት እያረጉ እና ሀሳብ እየተለዋወጡ የሚሳተፉበት አይነት ፕሮግራም ነው። ይሄ በየትምህርት ቤቱ ይዘጋጃል፣ በተለያየ ቦታ ይዘጋጃል፣ ከኢትዮጵያ ውጭ ይዘጋጅና ብዙ ተማሪዎች ይሳተፉበታል። እና አንድ ኤምዩኤን ፕሮግራም ላይ ኤምዩኤን ኢምፓክት የሚባል ፕሮግራም ላይ የአንድ ሀገር ዲፕሎማት ሆኖ ተሳትፎ ነበረ። ሌላ የተሳተፈበት ነገር ኪዩቢት ኤክስ ኪዩቢት የሚባል ሃይስኩል ተማሪዎችን በኳንተም ኮምፒውቲንግ የሚያሰለጥን ፕሮግራም ውስጥ ተሳትፎ ነበረ። ይህም ለኮምፒውተር ሳይንስ ያለውን ፓሽን ያሳያል እና ሌሎች ተማሪዎች በተለመደው ከሚሳተፉባቸው ፕሮግራሞች አልፎ ሌሎች ፕሮግራሞችን ሰርች በማድረግ ይሄ ብዙ ተማሪ የማይሳተፍበት ፕሮግራም ውስጥ ገብቶ መሳተፉን ትልቅ ነገር። ሌሎች ኦርጋናይዜሽኖች ውስጥ ያሉትን ተሳትፎ ስናይ ኢትዮጵያን ስፔስ ሳይንስ ሶሳይቲ ውስጥ እንደ ዩ ስፔስ አምባሳደር ሆኖ አገልግሏል። ኢትዮጵያን ስፔስ ሳይንስ ሶሳይቲ አስትሮኖሚ፣ አስትሮፊዚክስ ላይ ኢንትረስትድ የሆኑ ተማሪዎች ብዙ ጊዜ የሚሳተፉበት ፕሮግራም ነው። ክረምት እንደሚያዘጋጇቸው ፕሮግራሞች አሉ። አመቱን በሞላም ኢንጌጅ ልታደርጉባቸው የምችሏቸው የተለያዩ ኦፖርቹኒቲዎች አሏቸው እና እንደ ዩ ስፔስ አምባሳደር ሆኖ እዚህ አገልግሏል። ኤስኤስጂአይ የሚባል ኦርጋናይዜሽን ውስጥ ደግሞ እንደ ሪሰርቸር ኢንተርንሺፕ ሰርቷል። ስፔስ ሳይንስ ኤንድ ጂኦስፓሻል ኢንስቲትዩት ማለት ነው ኤስኤስጂአይ። እዚህ ተቋም ውስጥ ብዙ ተማሪ ፓርቲሲፔት የሚያደርግበት አይነት ተቋም አይደለም፣ ግን እዚህ ተቋም እንደ ሪሰርቸር ሆኖ ገብቶ ተወሰነ ያክል ጊዜ ኢንተርንሺፕ ሰርቷል። ብዙ ተማሪ የሌለው ኤክስትራ ካሪኩላር ስለሆነ ይሄ ትንሽ ከሌሎች ተማሪዎች ለየት ብሎ ለመውጣትም በጣም የሚጠቅመው ነገር ነው። በመጨረሻም በዚህ በኤስኤስጂአይ በመጣ ኦፖርቹኒቲ ለናሳም ኦንላይን ሪሰርች መስራት ችሎ ነበረ። ይህም በጣም ትልቅ ኦርጋናይዜሽን እንደመሆኑ በትልቅ መልኩ የሚጠቅመው ኤክስትራ ካሪኩላር ነው የሆነለት። እነዚህን 10 ነገሮች ሰርቶ ነው አይቪ ሊግ መግባት የቻለው ወር ኮሎምቢያ ዩኒቨርሲቲ መግባት የቻለው ማለት ነው። ሌሎች አፕሊኬሽኑን ኤሌመንቶች አላየንም። ውጤቱን እንደሚመስል የሴቱን እንደሚመስል ኤክስትራ ካሪኩላር ላይ ፎከስ እያደረግን ስለሆነ ሌሎችም ጠንከር ያሉ ነበሩ። ኤክስትራ ካሪኩላር ፕሮፋይሉ ግን ይሄን ይመስላል። አሁን ወደ ኮርኔል ዩኒቨርሲቲ የገባው ተማሪ ኤክስትራ ካሪኩላር ፕሮፋይሉ ይመስል ይሄኛውም ተማሪ 10 ኤክስትራ ካሪኩላር አክቲቪቲ ነበር የነበረው። በመጀመሪያ ቮለንቲሪንግ የሰራቸው ነው። 3 ቦታ ቮለንቲር አድርጓል ይህ ተማሪ። ሬድ ክሮስ፣ ማቴዎስ ወንዱ ካንሰር ሶሳይቲ እና ሰርቭ ግሎባል የሚባሉ ኦርጋናይዜሽኖች ውስጥ እንደ ቮለንቲር ሆኖ አገልግሏል። በኤምዩኤን ደረጃም ሴፍ ላይት የሚባለው ኦርጋናይዜሽን የሚያዘጋጀው ኤምዩኤን ፕሮግራም ላይ ተሳትፎ ነበረ። ይህንንም እንደ አንድ ኤክስትራ ካሪኩላር አክቲቪቲ አድርጓል። ይህም ተማሪ አንድ ለየት ያለ የሰራው ነገር ሪሰርች ሰርቶ ነበረ። አንድ ቶፒክ መርጦ ከሜጀሩ ጋር የተያዘ ቶፒክ መርጦ ሪሰርች ሰርቶ ነበረ እና ረዘም ያለ ጊዜም ሰጥቶት ነው ሪሰርች ያደረገው። ከትምህርት ቤቶች ነበረ ዳታ ሲሰበስብ የነበረው። የተለያዩ ትምህርት ቤቶች ሄዶ ዳታ ሰብስቦ ከሜንቶር ጋር በመስራት ሪሰርች ፐብሊሽ አድርጎ ነበረ። መጨረሻ ላይም ከሜንቶሩ ጋር በመሆን ፐብሊሽ ማድረግ ችሎ ነበረ። ይሄኛው
ኦፖርቹኒቲም ይሄኛው ኤክስትራ ካሪኩላርም በትልቅ መልኩ ኮርኔል መግባት እንዲችል የጠቀመው ነገር ነው። ማትስም ላይ በጣም አክቲቭ ነበረ ይሄ ተማሪ። ኢትዮ ማትስ ኦሎምፒያድ የሚባለው ውድድር ላይ ተሳትፎ ቶፕ የሚባሉት ደረጃዎች ውስጥ መግባት ችሎ ነበረ። ከዛም አልፎ ሌላ ያስገባው ኤክስትራ ካሪኩላር በክፍለ ከተማ የሚዘጋጁ የማትስ ውድድሮችን ከ10ኛ ክፍል ጀምሮ ይሳተፍ ነበረ እና ብዙ ጊዜ በቶፕ ደረጃ ይወጣ ነበር እነዚህ አክቲቪቲዎች ላይ እና እነዚህንም እንደ አንድ አክቲቪቲ አስገብቶ ነበር። ትምህርት ቤት ውስጥ ደግሞ የሰራውን ኤክስትራ ካሪኩላር ስናይ የሬድ ክሮስ ክለብ አቋቁሞ ነበረ። ዋናው ሬድ ክሮስ ጋር ፓርትነር በማድረግ በትምህርት ቤት ደረጃ የሬድ ክሮስ ክለብ ዋናውን ድርጅት ሪፕሬዘንት የሚያደርግ ክለብ አቋቁሞ ነበረ እና የዛ ክለብ ፋውንደር እና ፕሬዚደንት ነበር። ከዛም አልፎ ስኩል ሃውስ ዶት ወርልድ የሚባለው ፕላትፎርም ላይ የካልኩለስ ኮርስ በመውሰድ የካልኩለስ ኮርስ ሰርቲፊኬሽን ማግኘት ችሎ ነበር። ከዛም አልፎ ሰርቲፊኬሽኑን ካገኘ በኋላ እዛው ፕላትፎርም ላይ እንደ ቱተር ሆኖ ሰርቶ ነበረ። ፕላትፎርሙ ያው ለመማርም ለማስተማርም የምንጠቀምበት አይነት ፕላትፎርም ነው። ፎር ፍሪ ነው ብዙ ነገር አቬይለብል የሆነው እዛ ፕላትፎርም ላይ። ትምህርቱንም አገኘ። ያኛው ራሱ ትልቅ ሰርቲፊኬሽን ነው። እንደ ቱተር ሆኖ ሲሰራ ያኛው ራሱ ትልቅ ፕሮፋይሉን ቡስት የሚያደርግለት ነገር። በመጨረሻ ደረጃ ደግሞ ክረምት ላይ የ3 ወር ቴክ ካምፓኒ ውስጥ ኢንተርንሺፕ ሰርቶ ነበረ። ኢንተረስቱም ወደ ኮምፒውተር ሳይንስ ስለነበረ ለ3 ወር ያክል ቴክ ኢንተርንሺፕ ሰርቶ ነበረ እና ከዛም ድርጅት ሪኮሜንዴሽን ማግኘት ችሎ ነበር። ሪኮሜንዴሽኑንም አፕሊኬሽን ውስጥ ተጠቅሟል። ያው እሱም አንድ ሌላ ቤኔፊት ነው። ግን ራሱን እንደቻለ ኤክስትራ ካሪኩላር ራሱ ቀላል ነገር አይደለም። 3 ወር ቴክ ኢንተርንሺፕ መስራት ማለት ነው። ኮርኔል ዩኒቨርሲቲ የገባው ተማሪ ኤክስትራ ካሪኩላሮቹ ይህን ይመስላሉ። አሁን ደግሞ የል ዩኒቨርሲቲ ወደ ገባው ተማሪ እንሂድ። መጨረሻ ላይ ከሁሉም ምን ነገሮችን መማር እንችላለን የሚለውን እናያለን። ወደ የል ተማሪ እንሂድ። አሁን የል የገባው ተማሪ በመጀመሪያ ትልቅ ያለው ኤክስትራ ካሪኩላር YYGS አክሴፕት ተደርጎ ነበረ። እንዲሁም ኮሎምቢያ ዩኒቨርሲቲ ገባ ያለው ተማሪ YYAS የሚባለው ፕሮግራም ነው አክሴፕት የተደረገው። AS እና GS የሚባሉ ተመሳሳይ ፕሮግራሞች ናቸው። ልዩነቱ YYGS ግሎባሊ ኮምፒቲቲቭ የሆነ ፕሮግራም ነው። YYAS ደግሞ አፍሪካ ውስጥ ብቻ ነው የተዘጋጀው፣ አፍሪካ ውስጥ ላሉ ተማሪዎች ማለት ነው። YYGS ውስጥ ነበር አክሴፕታንስ ያገኘው ይሄኛው ተማሪ። YYGS ውስጥ አክሴፕታንስ ማግኘት ደግሞ ሞር ኢምፓክት አለው፣ ምክንያቱም ሞር ኮምፒቲቲቭ ስለሆነና ከግሎባል ኮምፒቲሽን አንጻር አሸንፎ መግባት ስለቻለ ማለት ነው። እዛ ፕሮግራም ውስጥ ገብቶ ነበረ። በሁለተኛ ደረጃ ደግሞ የኮሎምቢያ የኢንጂነሪንግ ኤክስፒሪየንስ ፕሮግራም ውስጥ መግባት ችሎ ነበር። ይህም ሃይሊ ሴሌክቲቭ የሆነ ፕሮግራም ነው። የርሊ ለሃይ ስኩል ተማሪዎች የሚዘጋጁ ፕሮግራም ነው። እዚህ ውስጥ መግባት ችሎ ነበረ። በትምህርት ቤቱ ደረጃ ደግሞ ያሉትን ኤክስትራ ካሪኩለሮች ስናይ ሮቦቲክስ ክለብ ስሮት ሃይ ስኩል ፕሬዚደንት ነበረ። ትምህርት ቤቱን ስቱደንት ካውንስል ጀመረው ኮፋውንድ ያደረገውና እንደ ፕሬዚደንት ሆኖ ያገለግለው ይሄኛው ተማሪ ነበረ። ከዛም አልፎ ክረምት ላይ ከትምህርት ቤቱ ለመጡ ተማሪዎች ኳንተም ፊዚክስ ሰመር ካምፕ አዘጋጅቶ ነበረ። ኳንተም ፊዚክስ በጣም ኢንተረስትድ ነበረ ይሄኛው ተማሪ። በራሱ ብዙ ጊዜ ፈጅቶ ራሱን ዴቨሎፕ ያደረግ ነበረ እውቀቱን በዚህኛው ሰብጀክት ላይ። ሰመር ካምፕ በማዘጋጀት ኪሮቹን ሰብስቦ አሰልጥኖ ነበር የተወሰነ ያክል ኳንተም ፊዚክስ ላይ ማለት ነው። በኤሚዩን ደረጃ ደግሞ ስሮት ሃይ ስኩል ብዙ ኤሚዩኖች ላይ ተሳትፏል ተማሪ። አንድም ትልቅ ሃይላይት ያደረገው የኤሚዩን አክቲቪቲ ሃርቫርድ ኢንዲያ ውስጥ የሚያዘጋጀው ኤሚዩን ላይ ተሳትፎ ነበረ እና ይህም ኮምፒቲቲቭ እንደመሆኑ ሃርቫርድ የሚያዘጋጀው እንደመሆኑ እንደ አንድ ትልቅ ኤክስትራ ካሪኩላር አድርጎ ነበር ለመጠቀም የቻለው። ከዛም አልፎ የሮቦቲክስ ኤግዚቢሽን አዘጋጅቶ ነበረ። ከተለያዩ ትምህርት ቤት የመጡ ተማሪዎች የሰሯቸውን የሮቦቲክስ ስራዎች ሾኬዝ ማድረግ የሚችሉበት አይነት ኢቨንት አዘጋጅቶ ነበረ። በመጨረሻም የኢትዮጵያን ስፔስ ሳይንስ ሶሳይቲ የሚያዘጋጀው ሰመር ካምፕ ላይ ተሳታፊ ነበር። ይህንንም እንደ አንድ ኤክስትራ ካሪኩላር አድርጓል። ጠቅለል አድርገን ስናየው እነዚህ ተማሪዎች የሚለያቸው ነገር ምንድን ነው? አንደኛ ያላቸው ኮሚትመንት ነው። የሚሳተፉባቸው አክቲቪቲዎች ፕሮግራሞች ላይ ለረዥም ጊዜ ነው የሚሳተፉ። ከ9ኛ ከ10ኛ ክፍል ጀምሮ እስከ 12ኛ የሚቀጥሏቸው ፕሮግራሞች አሉ። አንድ ለየት የሚያደርገው ነገር እሱ ነው። ሁለተኛው ሃይሊ ሴሌክቲቭ የሆኑ ኤክስትራ ካሪኩለሮች አሏቸው። እንደነ YYGS፣ እንደነ YYS፣ እንደነ ኮሎምቢያ ኢንጂነሪንግ ኤክስፒሪየንስ ፕሮግራም ያሉ አይነት ሃይሊ ሴሌክቲቭ የሆኑ ፕሮግራሞችን ይጠቀማሉ። አዲስ ኮደር ራሱ አንድ ምሳሌ ነው። እሱም ሃይሊ ሴሌክቲቭ እንደመሆኑ ማለት ነው። እነዚህ ፕሮግራሞች ውስጥ መግባት ምን ይጠቅማቸዋል? ከሌሎች ተማሪዎች ኦልሬዲ ተመርጠው እዚህ ፕሮግራም መግባት መቻላቸው ያም ዩኒቨርሲቲ ሴሌክት ሲያደርጋቸው ለመምረጥ ይቀለዋል። ኦልሬዲ ፕሪሴሌክት የነበሩ ተማሪዎች ስለሆኑ ማለት ነው። ኦኬ YYGS የገባ ተማሪ ከሆነማ አሪፍ ነው የሚባል ፐርሴፕሽን መፍጠር ይችላሉ። እዚህ የገባ ተማሪ ከሆነማ ሞር አሪፍ ለእኛም የሚሆን አይነት ተማሪ ነው የሚለውን ፐርሴፕሽን መፍጠር ይችላሉ። ሃይሊ ሴሌክቲቭ የሆኑ ፕሮግራሞች ዩዥዋሊ አላቸው። አይቪ ሊግ የሚገቡ ተማሪዎች እነዚህም ተማሪዎች አሏቸው። ከዛም አልፎ ኢኒሺያቲቭ ላይ በጣም ፎከስ ያደርጋሉ እነዚህ ተማሪዎች። የምታስተውሉ ከሆነ በራሳቸው ኢኒሺያቲቭ የሚያዘጋጇቸው እና የሚሳተፉባቸው ብዙ ነገሮች አሉ። አሁን ቅድም ያወራሁት የሮቦቲክስ ኤግዚቢሽኑ በራሴ
ኢኒሺያቲቭ የሚዘጋጅ ነው። አንድ ሰው የሚሳተፍበት አይነት ፕሮግራም ሳይን አፕ የሚያደርግበት ኮርስ ምናምን ሳይሆን በራሱ ኢኒሺያቲቭ ያዘጋጀው ነው ዬል የገባው ተማሪያችን። ኮሎምቢያ የገባውንም ተማሪ በምናይበት ሰዓት ላይ ኤስኤስጂአይ ያገኘውን ኢንተርንሺፕ ብናይ፣ ትምህርት ቤት ውስጥ ያዘጋጀው ኮዲንግ ኢኒሺያቲቭ በምናይበት ሰዓት ላይ እነዚህ ነገሮች ኢኒሺያቲቭ የሚጠይቅ ናቸው። በራስ ተነሳሽነት ሄዶ ነው እነዚህ ነገሮች ማግኘት የቻለው። ኢንተርንሺፑንም ጨምሮ በቀላሉ የሚገኝ አይነት ኢንተርንሺፕ አይደለም። ኢኒሺያቲቫቸውን በጣም ያሳያሉ። ማንም ሰው ሳይገፋፋቸው በራሳቸው ተነሳሽነት ብዙ ነገር መለዋወጥ የሚችሉ ብዙ ነገር ማድረግ የሚችሉ አይነት ተማሪዎች እንደሆኑ ያሳያሉ። እና በመጨረሻም በትልቁ እንድትይዙልኝ የሚፈልገው ነጥብ ኤክስትራ ካሪኩላር ፕሮፋይላቸውን ኦርጋናይዝ ሲያደርጉ እነዚህ ተማሪዎች ፎከስ የሚያደርጉት 1 2 ወይ 3 በጣም ትልቅ የሆኑ ጠንከር ያሉ ኤክስትራ ካሪኩላሮች ላይ፣ እዛ ሌሎቹ አቨሬጅ ኖርማል ሊሆኑ ይችላሉ። አሁን አንዳንድ የነገርኳችሁ ነገሮች ገርሟችሁ ሊሆኑ ይችላሉ። ሬድ ክሮስ ቮለንቲር ማድረግ እኔም እኮ አድርጌ ያለው ልትሉ ይችላላችሁ። ማቴዎስ ሜዲካል ካንሰር ሶሳይቲ ቮለንቲር ማድረግ እዛ እኮ ቮለንቲር ያደረገ ተማሪ እኔም አውቃለሁ፣ ወደ 9ኛ ክፍል ሆኖ እዛ ቮለንቲር ያደረገ ተማሪ አውቃለሁ ልትሉ ይችላላችሁ። የክለቦቹም ነገር ክለብማ እኔም ፋውንድ አድርጌ ያለው ልትሉ ይችላላችሁ። የስ አቨሬጅ የሆኑ ኤክስትራ ካሪኩላሮች አሏቸው እነዚህ ተማሪዎች። እውነት ለመናገር የተለመዱ ሌሎች ተማሪዎች የሚያደርጓቸው አይነት ኤክስትራ ካሪኩላሮች አሏቸው። ግን ፎከስ ያደረጉት ቶፕ ያሉት ኤክስትራ ካሪኩላራቸው በጣም ኤክሴፕሽናል ናቸው፣ ለየት ያሉ ማለት ነው። YYGS መግባት፣ የኮሎምቢያ ኢንጂነሪንግ ኤክስፒሪየንስ ፕሮግራም መግባት፣ አዲስ ኮደር አክሴፕት መደረግ፣ ሪሰርች መስራት የመሳሰሉት ነገሮች ቶፕ የሚባሉና ኤክሴፕሽናል የሚባሉ ኤክስትራ ካሪኩላር አይነቶች ናቸው። እነዚህም እንደ ትልቅ ሜጀር ኤክስትራ ካሪኩላር ያዟቸው፣ ሌሎቹ ማይነር ቀለል ቀለል ያሉ ነገሮችንም ይዘው አፕላይ ያደረጉ ማለት ነው። ቢቻል 10ሩንም ኤክሴፕሽናል ብታደረጉት ትችላላችሁ። ግን ካላችሁ ጊዜ አንጻር ሃይስኩል ተማሪም መጀመሪያ ፎከሱ አካደሚክስ እንደመሆኑ አቨሬጅ ኤክስትራ ካሪኩላር ቢኖራችሁም የእናንተ ፎከስ መሆን ያለበት 1 2 ወይ 3 ኤክስትራ ካሪኩላሮች የሰራችሁት ነገሮች ቶፕ የሆኑና ኤክሴፕሽናል የሆኑ ሊሆኑ ይመረጣል እና አይቪ ሊግ ለመግባትም ያገለግሏችኋል። ይህን ይመስላል የዛሬው ቪዲዮ። ጥያቄ ካላችሁ ኮሜንት ያስቀምጡልኝ።